ጠቅላይ ሚኒስቴርዬ ግን ሰዎች እኮ ተጓዡ ጠቅላይ ሚኒስቴር እያሉት ነው። አብረውን የሚያድሩበት ጊዜ እየናፈቀን ነዋ። ከደጅ ሆነው ያስተዳደሩን እኮ ነው ቤት ሲፈርስ ራሱ የማይሰሙት። በበኩሌ ግን ይህች በየሀገሩ እየሄዱ ጸጉሮን እየቆጣጠሩ ዶላር የሚቀፍሏት ነገር ትመቸኛለች። አንዳንድ ሰውና ነገሮችን ግን አንድ ቢሉልን ደስ ይለናል። ከፈለጉ ሁለቱም ይበሏቸው። እስቲ ታዩት ትግሉን ጨርሰናል ብለው ያስጨበጨቡ ሰዎች ላፕቶፖቻቸውን አስረክበው ዱላና ገጀራ ሲታጠቁ አንድ ይበሉልን እንጂ። ሌሎች ደግሞ ቤት አፈርሰው ግሪን ኤሪያ ልንሰራ ነው ይላሉ። የምር ግን የሚያፈርሱት ወደፊት ግሪን ካርድ ለመጠየቅ ነው ወይስ ግሪን ኤሪያ ለመስራት? እነዚህንም አንድ ይበሉልን። እኔም አምባገነንነትን በአዲስ መልክ የጀመራችሁን ይመሰለኝ። ያው ምግብ በአዲስ መልክ ጀምረናል ብለው ምግቡ ሳይታደስ ቤታቸውን በቀለም አድሰው ብር እንደሚጨምሩ ምግብ ቤቶች ማለቴ ነው እንዴ። አምባገነንነትን በአይነቱ አየናት እኮ። አምባገነን ስል መንግስቱ ኃይለማርያም ተዛሉኝ። ያኔ ነው ጓድ መንግስቱ ከጓደኛቸው ጋር አንድ ሁለት ሲሉ ያመሹና ወጣ ብለው ፊኛቸውን ቦታ ሲያስለቅቁ ጓደኛቸው ተለቅ ያለ ምናምናቸውን ሸፈን አድርገው ይሸናሉ። ጓድ መንግስቱ አፋቸው በሳቅ ተሞልቶ አፍረ እንዳይሆን ከለለ የምትሸናው ሲሏቸው ፈርቼ ነው እንጂ አንተ እኮ አትታመንም፣ ይሄንንም ካየት ይወረስ ልትል ትችላለህ